ሰላም ሰሜ ዘካሪያስ አዳነ አዲቦ ባላለው ዛክ በመባል ነው የምታወቀው። በዋሽንግተንና በኦሪገን ግዛቶች ውስጥ ፈቃድ ያለው የአእምሮ ጤና አማካሪ ነኝ። እንዲሁም በአሜሪካን ሀገር በአማካሪዎች ቦርድ እውቅና ያለው አማካሪ ነኝ። ዛሬ ይህንን እጅግ አሳሳቢ መልእክት ማስተላልፈው በአሜሪካ፣ በካናዳ፣ በአውስትራሊያ እና በአውሮፓ እንዲሁም በሌሎች ሀገሮች በሀገራችን በኢትዮጵያ ለምትኖሩ ወገኖቼ በሙሉ ነው። ይህንን ቪዲዮ አይተን እንመለስ። Former Lieutenant Governor Justin Fairfax shot and killed his wife inside of their home and then shot and killed himself. I know he was served some paperwork recently. Apparently the paperwork indicated when he was next to appear in court. That may have been a spark. And detectives will figure that out, that led to this tragedy here. Again, a mother shot and killed, taken from her children, and then he takes his own life. Police are continuing to investigate. Fairfax, once a rising political star, served as lieutenant governor from 2018 to 2022. We will bring you more. አሁን የተመለከታችሁትን አሳዛኝ ዜና በጥልቀት እንድታስተውሉት ልጋብዛችሁ እወዳለሁ። ምክንያቱም አሁን እየተፈጠረ ያለው አሳዛኝ ክስተት እያንዳንዳችንን ቆም ብለን እንድናስብና ጥልቅ አስተንትኖ ውስጥ ሊከተን የሚገባ ነው። ታሪኩ የሚጀምረው በቨርጂኒያ ግዛት ውስጥ በሚገኝ አንድ ጸጥ ያለና የባለጸጎች መንደር ውስጥ ነው። ከፍተኛ ትምህርት ያላቸውና የተሳካላቸው ሁለት ወላጆች፣ በውጫዊ እይታ ሁሉንም ነገር ያሟላ የሚመስል ታዋቂ ቤተሰብ። ነገር ግን ከእኩለ ሌሊት ጥቂት ዘግየት ብሎ በዚያ ውብ ቤታቸው ውስጥ አንድ ታዳጊ ልጅ ስልኩን አንስቶ ወደ ፖሊስ ጣቢያ ይደውላል። ያሳወቀው ዘግናኝ ዜና ማንም ልጅ በአይኑ ሊያየው የማይገባ አሰቃቂ ክስተት ነበር። ይህ ቤት የቀድሞ የቨርጂኒያ ምክትል አስተዳዳሪ የነበሩት የጀስትን ፌርፋክስ እና የባለቤታቸው የዶክተር ሰሪና ፌርፋክስ ነበር። እርሱ እያደገ የመጣ ፖለቲካዊ ኮከብ ነበር፣ ጀስትን ማለት ነው። እሷ ደግሞ ተወዳጅ እና ከፍተኛ ክብርት ያላት የጥርስ ሕክምና ዶክተር ነበረች። ነገር ግን ከሚያብረቀርቀው ውጫዊ ገጽታቸው ጀርባ ጸጥ ያለና አፋኝ የሆነ ማዕበል ነበር። እጅግ የተወሳሰበና አስጨናቂ በሆነ የፍቺ ሂደት ውስጥ ነበሩ። የሚያስገርመው ደግሞ አሁንም የሚኖሩት በአንድ ጣሪያ ስር መሆኑ ነው። ከፍቺው ጋር የተያያዙ የፍርድ ቤት ወረቀቶችን ከተቀበሉ ከጥቂት ሰዓታት በኋላ የነበረው ውጥረት ፈነዳ። ፖሊስ እንዳረጋገጠው ጀስቲን ወደ ምድር ቤት በመውረድ ባለቤቱን ተኩሶ ከገደለ በኋላ ወደ ላይኛው ፎቅ መኝታ ቤት ደግሞ በመውጣት የራሱን ሕይወት አጠፋ። ሁለቱ ታዳጊ ልጆቻቸው በዚያ ሁሉ ውስጥ በቤት ውስጥ ነበሩ። በደቂቃዎች ውስጥ የሁለት ሰዎች ሕይወት ተቀጨ። አንድ ቤተሰብ ለዘላለም ፈረሰ። ይህ ክስተት አንድ እጅግ ፈታኝ የሆነ እውነታን እንድንመለከት ያስገድደናል። ወላጆች በፍቺ ሂደት ውስጥ ሆነው ግን አሁንም በአንድ ቤት ውስጥ ሲኖሩ ምን ይፈጠራል? ብዙ ጥንዶች ይህንን የሚያደርጉት በኢኮኖሚ ምክንያት ሊሆን ይችላል፣ ወይም ቤተሰቡን በአንድነት በማቆየት ልጆችን እየጠበቅን ነው ብለው በማሰብ በዛ በተሳሳተ መንገድ ያንን በማመን ነው። ከስነ ልቦና አንጻር ግን ሰላም የሌለበት ቤት ውስጥ መኖር እንደ ፍንዳታ ማብሰያ ነው። በዝግታ የሚካሄድ የጦርነት ቀጠና ነው። በፍቺ ሂደት ውስጥ ሆናችሁ በአንድ ቤት ውስጥ መኖር ግድ ከሆነባችሁ እንዴት በሰላም መዝለቅ ትችላላችሁ? ይህ ጠንካራና የማይጣስ ድንበርን ይጠይቃል። የፍቅር ግንኙነቱ ማብቃቱን ሙሉ በሙሉ በመቀበል ወደ አብሮን አዳሪነት የአኗኗር ዘይቤ መቀየር ማለት ነው። የተለያየ ቦታ፣ የተለያየ የዕለት ተዕለት እንቅስቃሴ እና ከማንኛውም ጭቅጭቅ ለመራቅ ፍጹም የሆነ ስምምነት ሊኖራችሁ ይገባል። ይህንን በሰላም ማድረግ ካልቻላችሁ አብራችሁ መቆየት የለባችሁ። ቁጣችሁን ከሚቀሰቀሰው አካል ጋር በየጊዜው መገናኘት ከፍቺው ጥልቅ ሐዘን ጋር ተዳምሮ አደገኛ ማዕበልን ይፈጥራል። ኮርቲሶል እና አድሬናሊን የተባሉት ሆርሞኖች አእምሯችሁን ይቆጣጠሩትና ወደ አክራሪና ከማመዛዘን የራቀ ድርጊት ውስጥ ይከታችኋል። ስለ ልጆቹም ማንሳት ደግሞ አለብን እዚህ ቦታ። በዚህ መንገድ ልጆችን ጥሎ ማለፍ በስነ ልቦናዊ ትርጉሙ ምንድን ነው?
ወላጆች እንደመሆናችን ተፈጥሯዊ ግዴታችን ለልጆቻችን ከለላና ጋሻ መሆን ነበር። ነገር ግን እንዲህ አይነት ግድያና ራስን ማጥፋት ሲከሰት ያ ጋሻ ወደ ጦር መሳሪያነት ይቀየራል። ከስነ ልቦና አንጻር በእንደዚህ አይነት ሁኔታ ውስጥ ያሉ ልጆች የሚያጡት ወላጆቻቸውን ብቻ አይደለም፣ በዚህ ዓለም ላይ ያላቸውን መሰረታዊ የደህንነት ስሜት ጭምር ነው። እጅግ ውስብስብ ከሆነ የስነ ልቦና ስብራት በህይወት የመትረፍ የጥፋተኝነት ስሜት እና አንድ የሚያሰቃይ ጥያቄ ጋር ብቻቸውን ይቀራሉ። እኛ ለነሱ በቂ አልነበርንምን? ለምን ከዚህ ድርጊት ሊያቆማቸው አልቻለም? በመርዝና በጥላቻ በተሞላ አካባቢ ውስጥ በአንድ ጣሪያ ስር አብሮ መኖር ለልጆቻችሁ መቼም ቢሆን ስጦታ ሊሆን አይችልም። ሰላማዊ ሆኖ በአካል የተለያየ ቤተሰብ በአንድነት ከሚኖር በእውከት ከተሞላ ቤተሰብ ሁልጊዜም ጤናማ ነው። ይህ ለኢትዮጵያ ማህበረሰቦቻችን እጅግ ወሳኝና አስቸኳይ የሆነ መልእክት እንዳስተላልፍ ያደርገኛል። በሀበሻ ባህላችን ውስጥ ሰው ምን ይለኛል ከሚለው እጅግ አሳሳሪ ከሆነው የይሉኝታ በሽታ እንድንሰቃይ ያደርገናል። የትዳሩን ውጫዊ ገጽታ በማንኛውም ዋጋ እንድንጠብቅ ተደርገን ነው ያደግነው። ለማስታረቅ ሽማግሌዎች እናመጣለን። ነገር ግን በዝግ በር ጀርባ ያለውን ከፍተኛ የአእምሮ ጤና ቀውስ ወይም ጸጥ ያለ ጥቃት ሙሉ በሙሉ ችላ እንላለን። ለሰዎች እንዲታገሱ፣ እንዲጸልዩ፣ ስለ ልጆቹ ወይም ደግሞ ስለ ማህበረሰቡ ክብር ስትሉ ቻሉ፣ ተቻቻሉ ብለን እንነግራችኋለን። ነገር ግን የእግዚአብሔር ቃል ስለዚህ ጉዳይ ምን እንደሚል ደግሞ እንድትሰሙ ፈልጋለሁ። መጽሐፈ ምሳሌ ምዕራፍ 17 ቁጥር 1 ላይ ጥልቅና አሳሳቢ ማስጠንቀቂያ ይሰጠናል። ጠብ ባለበት ታላቅ ግብዣ ከሞላበት ቤት ሰላም ያለበት የደረቅ እንጀራ ቁራሽ ይሻላል። ይህ ቤተሰብ ያ ታላቅ ግብዣ ነበረው። ማህበራዊ ደረጃው፣ ማዕረጉ፣ ሀብቱና ያማረው ትልቅ ቤት ነበራቸው። በዚያ ቤት ውስጥ ግን ገዳይ የሆነ ጠብ ነበር። ውጫዊ ገጽታን ብቻ ለመጠበቅ የመጣውን የመጨረሻውን ዋጋ ተመልከቱ። የሰዎች አድናቆትና ዝና ልጆቻችሁን ሊያሳድግላችሁ አይችልም። በፍሬም ውስጥ ያሉት ሰዎች እስከ ሞት ድረስ እየደሙ ከሆነ ፍጹም የሚመስል የቤተሰብ ፎቶግራፍ ምን ትርጉም አለው? በውጭ ሀገር መኖር ብቸኝነቱ ሁኔታውን የበለጠ አደገኛ ያደርገዋል። የኢኮኖሚ ጭንቀቱ፣ የቅርብ ማህበረሰብ ድጋፍ አለመኖር እና የስነ ልቦና ሕክምና ከመፈለግ ጋር የተያያዘው የባህል ተጽዕኖ ወደ ገዳይ ወጥመድነት ሊለወጥ ይችላል። ፍቺ እጅግ በጣም ህመም አለው። ነገር ግን ኩራት ወይም ያልታከመ የአእምሮ ህመም የመጨረሻው ምዕራፍ እንዲጽፈው ከመፍቀድ ይልቅ ትቶ መውጣት፣ ሕክምና ማግኘትና ህይወትን እንደገና መገንባት ወደር የሌለው የተሻለ ምርጫ ነው። ስለዚህ ይህ ቪዲዮ ሲያልቅ ቆም ብላችሁ የራሳችሁን ቤት እንድትመለከቱ እጋብዛችኋለሁ። እየገነባችሁ ያላችሁት የሰላም ማረፊያን ነው ወይስ የጦርነት ቀጠናን እያስዋባችሁ ነው? ቤቱ እየተቃጠለ ከሆነ ማን ያየኛል ብሎ መጨነቅን አቁሙ። በቃ ውጡ። ልጆቻችሁ ፍጹም የሆነ ስዕል ወይም ገጽታ አይፈልጉም። እነርሱ የሚፈልጉት በህይወት ያላችሁትን እናንተን ነው።